ሰላም ለሁላችሁም። ዛሬ አስቸጋሪና አስፈላጊ ጉዳይ እናነሳለን። በስኩል ትምህርት ቤት እናም በሌላ ቦታ ተማሪዎችና ወጣቶች ሲሰደቡ ክብራቸውን ሲያጡ እናያለን። ለምንድን ሁሉም ሰው ይሰድብሃል? ለምን አንተን ሁሉ ጊዜ እንድትሸማቀቅ ያደርጉሃል? ከመጠን በላይ እንድትፈራ አድርገውሃል። ዛሬ ይህንን ነገር ለአንዴና ለመጨረሻ ጊዜ እናስለቅቃለን። ይህንን ቪዲዮ እስከ መጨረሻው በትዕግስት በማየት ፍርሃትህን እንድትተውና በሰዎች እንድትከበር ያደርጋል። በትዕግስት በተመልከተውና ጨርሰው። አንደኛ በትልቅነት በውፍረት እና ደግሞ እነሱ ብዙ ናቸው በማለት ነው። እስኪ ልጠይቅህ፣ የዱሩ ንጉስ ማን ነው? ብዙዎቻችን አንበሳ እንላለን። በአካል ግዝፈትና ጥንካሬ የሚበልጥ ግን ዝሆን ነው። ታዲያ ለምን አንበሳ ንጉስ ሆነ? ምክንያቱም እሱ አስተሳሰቡ ንጉስ ነው። በአካል ግዝፈት ከበለጠ፣ በጉልበት ከበለጠ ለምን ታዲያ አንበሳ አይፈራም? አንበሳ ዝሆንን ሲያይ የምግብ ሰዓት የደረሰ ብሎ ያስባል። ዝሆን ደግሞ አዳኝ የመጣብኝ ብሎ ያስባል። ልዩነቱ በጉልበት ወይም በትልቅነት ሳይሆን በአስተሳሰብ ነው። አንተም ተማሪዎች ልታከብራቸው ይገባል እንጂ ልትፈራቸው፣ ልትሸማቀቅላቸው አይገባም። እነሱ ፊት ፍርሃት ካሳየሃቸው አንተን መጫወቻ ነው የሚያደርጉ። ስለዚህ አስተሳሰብን ቀይረው፣ እንዳንበሳ ሁን። አንተ ራስህን ስላላሳመንከው ነው እንጂ እነሱን ወይም እሱን እንዴት ነው የምጣለው? አይሆንልኝም፣ ይደበድብኛል፣ እነሱ ብዙ ናቸው ትላለህ። አሁን ሲሰዱ ሲመቱ ዝም ካልክ እመነኝ እነሱ መጫወቻ ሆነህ ትቀራለህ። እኔ ተጣላ መጣላት ጥሩ ነው እያልኩ ሳይሆን ሰዎችን ለማክበር ሁል ጊዜ ዝግጁ ሁን። ግን ክብርህ ሊነቁ ሊያንቋሽሹ ከሞከሩ ዝም አትበል፣ ተጋፈጣቸው። ምንም ለማሰብ ጊዜ አትፍጅ። አሁን ክብርህን ነክተው ዝም ካልክ ሁል ጊዜ ይሄንን ነገር ይቀጥላል። አንተ ማሸማቀቁ፣ መደብደቡ፣ ተማሪ ፊት ማዋረዳቸው ይቀጥላል። እመነኝ አሁን ከተፋለምካቸው ሌላ ጊዜ አንተ ሊሳፈጡ አይችሉም። ለምን በቡድን አይሆንም? ዝም እንዳትል። አንድ ጊዜ ግጠማቸው፣ በቀጣይ ግን ዙረው አይደግሙም። ተጋፈጣቸው። በተለይ ትምህርት ቤት ውስጥ ይሰድቡሃል፣ በተማሪዎች ፊት ያዋርዱሃል። ይሄ እንዳይሆን ተፋለማቸው። ብዙውን ጊዜ በትምህርት ቤት ውስጥ የሚፈራ አንድ ተማሪ ይኖራል። ያን ተማሪ በሁሉም ዘንድ ተከባሪ፣ ተደማጭ ነው። ስለዚህ ፍርሃትን ለአንዴና ለመጨረሻ ጊዜ አስወግደው። አንተ ግን በተማሪዎች ዘንድ አትገበርም፣ አትሰማም። እንደዛ ልጅ መሆን ከፈለክ ለአንዴና ለመጨረሻ ጊዜ ይሄንን ችግር ፍተው። ፍርሃትን አቁመው። ተደማጭነትና ተከባሪነትን የምትለው ሰዎችን አክብር እንጂ መፍራት ማቆም ስትጀምር ነው። ሁለተኛ የ5 ሰከንድ ህግ። አንድ ነገር ለማድረግ ፍርሃት ሲሰማህ አእምሮን ከ5 ሰከንድ በላይ እንዲያስብ አትፍቀድ። ሰዎችን ለመናገር ስታስብ አእምሮን ከ5 ሰከንድ በላይ እንዲያስብ አትፍቀድለት። ምክንያቱም ሰዎችን ለመናገር ስታስብ አእምሮን ብዙ የምታስጨንቀው ከሆነ ምንም ሰዎችን ልትናገራቸውም በግልጽም ልትናገርም አትችልም። ብዙም አታምሰልስል። እናም ደግሞ የተረጋጋና አንድ አይነት ጸባይ ይኑርህ። ብዙውን ጊዜ ከዚህ በኋላ አልፈራም በድፍረት እጋፈጣለሁ ትልና ራስህን ታስጨንቃለህ። ከራስ ጋር በደንብ ትወያያለህ። ግን ዙረ ፍርሃት ላይ ነህ። ክብርን ሲነኩህ ሲያዋርዱህ እነሱን ለመናገር እንኳን ድፍረት የለህም። ዙረ እዛው ፍርሃት ውስጥ ነህ። ቅድም እንደነገርኩ የአንበሳና የዝሆን ልዩነት ነግሬሃለሁ። ዝሆን ድፍረት ቢኖረው እጋፈጠዋለሁ አንበሳን ብሎ ቢያስብ ኑሮ አንበሳ ዙሮ ቀና ብሎም አያየውም ነበር። ግን ዝሆን በፍርሃቱ ምክንያት ተፈሪነትን አላገኘም፣ ተደማጭነትን አላገኘም። አስታውሱ፣ በትልቅነት አይደለም የምትፈራው፣ በትንሽነትም አይደለም። ዋናው ነገር ራስህን ማሳመኑ ነው። አደርገዋለሁ ብለህ ማሳመኑ ነው። አደርገዋለሁ፣ ይህን ነገር እችለዋለሁ፣ በሰዎች ዘንድ እከበራለሁ ብለህ ራስህን አሳምን። አንበሳ የተከበረው እና ንጉስ የሆነው በአስተሳሰቡ ነው። አስተሳሰቡ ሁሌም አደርገዋለሁ፣ ይሄንን ነገር እፈጽመዋለሁ ነው ያንበሳ። አንበሳ ብቻውን ቢሆን እንኳን አይፈራም። በቡድን ቢመጡ ብዙ ነው ቢመጡ ሸሽቶ አይሮጥም፣ ይጋፈጣቸዋል። ይሄንን ሁሌም በጭንቅላትህ ንገረው። አእምሮህ ይሆንልኛል እስከ መቼ ፈርቼ እያልክ ንገረው። አደርገዋለሁ፣ ብዙ ነው ቢመጡም እጋፈጣቸዋለሁ በል። አእምሮህን ከ5 ሰከንድ በላይ እንዲያስብ አትፍቀድለት። ከ5 ሰከንድ በላይ የምታስብ ከሆነ ፍርሃት ይሰማሃል። ሶስተኛ ሰዎች ወይም ተማሪዎች ሲያናግሩህ አይን ለአይን እያየህ ተመልከትና አውራ። በፍጹም በሰዎች ፊት እንዳታጎነብስ። ስታወራ በግልጽ አይናቸውን እየተመለከትክ አውራ። እናም ደግሞ የተረጋጋህ
ሁን። ጸባይህ አንድ አይነት ይሁን። ብዙ አታውራ፣ ብዙ አትለፍልፍ። በዙሪያ ያሉ ሰዎች ይንቁሃል። እናም ደግሞ የምታወራውን እያሰብክ አውራ። ብዙ መናገር መለፍለፍ አይጠበቅብህም። ተማሪዎቹም ሆነ በዙሪያ ያሉ ሰዎች አንተን አይን ለአይን በኮንፊደንስ የምታወራቸው ከሆነ ለነሱ ምንም አይነት ፍርሃት ወይም መደናገጥ እንደሌለህ ያሳያቸዋል። ስለዚህ በሰዎች ፊት ሳታጎነበስ አይን ላይን እየተያየ በኮንፊደንስ አዋራቸው እና አንድ አይነት ቋሚ የሆነ ጸባይ ሲኖርህ ሰዎች አንተ ማን ምን እንደሆንክ ያውቃሉ። ስለዚህ ያከብሩሃል። ብዙ አይነት ጸባይ ካለ ሰዎች አንተን እንደ ተራ ሰው ያዩሃል። ላንተ ምንም አይነት ክብር አይኖራቸውም። እናም ደግሞ ስታወራ እያሰብክ አውራ። ሰዎች ሲጠይቁ ሊሆን ይችላል የመጣልን ዝም ብለህ አታውራ። ሰዎች የሚገምቱ ከውስጥ ከሚወጣው ቃል ነው። ስለዚህ ስታወራ ሊሆን ይችላል ሐሳብህን ስትገልጽ ሊሆን ይችላል ረጋ ብለህ እያስተዋልክ መሆን አለበት። በማስተዋል የምታወራ ነገሮችን የምታደርግ ከሆነ ጠንቃቃና በራስ መተማመን እንዳለህ ያምናሉ። በራስ መተማመን እንዳለ ታሳያቸዋለህ። ብዙ አታውራ። ሰዎች አንተን የሚገምቱ ከውስጥ በሚወጣው ቃል ነው። እነዚህ 3 መንገዶች ተጠቅመህ ህይወትህንና ክብርህን አስተካክል። ይሄ ቪዲዮ እንደጠቀመህ አልጠራጠርም። ሰብስክራይብ በማድረግ ህይወትህን ለውጥ። ይህንን ቪዲዮ ላይክ በማድረግና ሌሎች በማጋራት እኛን ያበረታቱን።